ሄኖክ እንዴ በየቀኑ አዳዲስ ሰው እያመጣ ቤቱን የህፃናት መጫወቻ አደረከው እኮ። አጎቴ በዚህ ጉዳይ በተደጋጋሚ አውርተን የተግባባን መስሎኝ ነበር። በምንድን ነው የተግባባነው? ለዚህ ቤት ከእኔ በላይ ኃላፊነት ያለበት ሰው የለም ብዬ ነበር። እሺ ቆይ ደግሞቺ ያው ነው ምንድን ነች? ምን መሰለህ አጎቴ፣ ንገረኝ። ምንድን ነው የምትንተባተበው? አጎቴ ምንም እየተረጋጋ አይደለም። መጀመሪያ ተረጋግተን ብናወራ መፍትሄ ያለው ይመስለኛል። ወይ መረጋጋት። ይኸውልህ ለእናትህ ደውዬላት ነበር። ምን ነው? ችግር የለውም ደውልላት ስትለኝ አልነበርም እንዴ? እሱማ ብያለሁ። ታዲያ ምን አስደነግጠህ? ድንጋጤ ሳይሆን በዚህ እድሜ ታደርገዋለህ ብዬ ያልጠበኩት ነገር ስታደርግ ገርሞኝ እኮ። ሄኖክ እየሰደብከኝ ነው እንዴ? ይኸውልህ አጎቴ በጣም ትልቅ ችግር እየፈጠርክብኝ ነው። ትሰማኛለህ? ከአንተ በላይ እዚህ ቤት ችግር እየፈጠረ ያለ ሰው የለም። ምንም ቢሆን የኔ ቤት ነው። ለሁሉም ድርጊቴ ደግሞ ኃላፊነት ወስዳለሁ። ይሄ አንተ ቤት አይደለም እያልከኝ ነው? እንደዛ ከተረዳው ላግባባህ አልሞክርም። ቆይ ግን ይህን ያህል ማሰማኝ ምን አድርጌ ነው እንዴ? በእድሜም እኮ በልጣለሁ። ቁም ነገሩ እድሜ ነው ብለህ ነው? ስንት የትልቅ ሰው ውርደታም አለ መሰለኝ። ሄኖክ አንድ ነገር እንድታደርግልኝ እፈልጋለሁ። እነዚህን ልጆች እንዳመጣቸው እዛው እንድትመልሳቸው እፈልጋለሁ። አለበለዚያ ግን ያለበለዚያም እሱን ሳደርገው ታያለህ። ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንሎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። ይቅርታ ግን ጫና እየፈጠርኩብህ እንደሆነ ያለ ይመስለኛል። ብዙ የተወሳሰበ ነገር ያለ ይመስላል። ምንም የሚወሳሰብ ነገር የለም። መጀመሪያ አንቺ ጤንነት ነው የሚያሳስበው። ራስሽ ላይ ትኩረት አድርጊሽ። አዎ ምንም የተለየ ነገር እኮ የለም አይደል? እኔ ይገርማል። ምኑ? ሁሉም ነገር ይገርማል። ይሄን ያህል ደግነት፣ ይሄን ያህል ቅንነት ያለ አይመስለኝም ነበር። የኔ ባል በጣም ስማርት እኮ ነው። ሽመኛ ነገር ነሽ መሰለኝ። አይ እንደዛ እንኳን አልነበርኩም። እና የሁላ ምስጋና ምንድን ነው? አይ ምንም። በቃ እሺ አታካብጂ። ሶሲ ግን በጣም እድለኛ ነሽ አይደል? እውነት ከሁሉም በላይ እኮ በመጨረሻው ሰዓት አብሮሽ የሚኖረው ሰው ነው ህይወትሽን ስቃይ አሊያም ገነት የሚያደርግልሽ። እናንተ ተደናነቁ። እኔ ውጭ አንድ ነገር አድርጌ እመለሳለሁ። እሺ እና እንዴት ነው? እየለመድሽ ነው ማለት? ይሄን ጥያቄ እኮ ነው የነበርኩ መጠየቅ የነበረብኝ። ልክ ነሽ። አለ አይደለ እንደዚሁ ለመጠየቅ ያክል። እንዲሁስ ቢሆን ስሚ፣ የባለቤቴ ቤት ያላችሁት እኮ እናንተ ናችሁ። ለመድሽ ብሎ መጠየቁ ተገቢ ነው ብለሽ ታስቢያለሽ? አዎ ልክ ነሽ፣ ገብቶኛል። እንደሱ ነው የሚባለው። እሺ ይልቅ ምን አልተሻለሽም እንዴ? አረ በጣም ደህና ነኝ። አይ እኔማ ዝም ስትል እኮ ምንድነው ብዬ ነው። አልገባኝም። እየቆየ ገባሻል አይመስልሽም?
ምንድን ነው? ምን ሆነሻል? እቺ ትሽናታ እህቴ ምን አደረገች? አስሬ ሄኖክ ማለት አብስታለች። ሰላም ያርግላት። ሌላ ነገር የተፈጠረ መስሎሽ እንዳታስቢ። እንዴት አላስብ? መልካምነቱ ገርሟት ነው የሚያነው። ቢሆን ነው የሚሻላት። ሰው ሁሉ ምን ሆኗል? እህቴ አሁን እንዴት ነሽ? በጣም ደህና ነኝ። በጠዋቱ ጠፋሽብኝ እኮ። ምን ላድርግ? ቢያንስ ልጸልይ ብዬ እኮ ነው። መቼም የጸሎትሽ አንድ አካል ነኝ ብዬ አስባለሁ። መጠርጠሩስ? ሶሲ ግን ቅድም ምን ሆና እንደዛ እየተቆጣች ሄደችው? አረ በጣም አስቂ ነገር ናት። ማለት ቅድም ሄኖክን ጥሩ ሰው ነህ ምናምን ስለው ሰምታ ሰማይ ምድሩን አደበላለቀችው እኮ። ታዲያ ጥሩ ሰው ነው ማለት ይሄን ያህል ያሳብዳል? ትንሽ ቁጡ ነገር ናት መሰለኝ። ይሁን መቼስ የሰው ቤት መተን አልረብሽም። አረዛ የሚያደርስ ነገር አይደለም። አሁን እኮ ሲጀመርም እየተሻለኝ ነው። ወደ ቤታችን መሄድ እንችላለን። ልክ ነሽ። አሁን ግን እንዴት ነው? ለውጣለሽ? በደንብ እየተሻለኝ እኮ ነው። ትንሽ ፊቴ ላይ ያለው ጠባሳ አልተዋለኝ እንጂ እኮ ደህና ነኝ። አይ እሱ ቀስ እያለ ይተዋል። አዎ ያሬድ ደህና ነው? ምን ነው ጠፋ እኮ? ደህና ነው። ተገናኝተን ነበር። እውነት? አዎ። ታዲያ መጥቶ አይጠይቀኝም እንዴ? ታውቂው የለ እንደዚህ አይነት ነገር ላይ ብዙ ጎበዝ አይደለም። እሱስ ልክ ነሽ። አንቺስ ጋር እርቅ አላወረዳችሁም እንዴ? ታርቀናል፣ ግን በአንዳንድ ነገሮች በጣም ተዛዝበናል። ሁሉም ጋር እኮ ችግር ሳይፈጠር ቀርቶ አይደለም፣ ይቅር እየተባባሉ ነው እንጂ። ስለዚህ ዋናው ነገር ደግሞ ይቅር መባባላችሁ ነው። ልክ ብለሻል። ምንድነው አንተ? በአይነትስ በላይ ነው እንዴ? በቻልኩና በበላውሽ። አንተ ባለጌ! ይሄ ትልሽ ፍቅረኛ እኮ ነኝ። አይ ማለቴ ለጨዋታ እኮ ነው። ደግሞ ባለፈው ምንድነው እዚህ ቤት ልገባ ነው ምናምን ስለ እንደዛ ስትቀበጥ የነበረው ምን ሆነ ነው? አይ ምንም አይደለም። እንኳን አንቺና አበባ የመሰለች ልጅ አይደለም የማንም ጎረምሳ መጫወቻ ቤት ሆኖ የለ እንዴ? ስማ እኔን ከማንም ጋር እንድታወዳድረኝ አልፈልግም። እሺ ከዚህ በኋላ ወይ እንደማትወዳደሪማ አየሁ። እንደዛ ነው የሚሻለው። ይሁን አንቺ እንዳልሽ። እኔ ምንም እዚህ ቤት ምናምን ትቆያለህ እንዴ? አዎ ለትንሽ ጊዜ። ማለት ምን ያህል ጊዜ ነው? አንዳንድ ችግሮች አሉ፣ እነሱን እስከማስተካከል ድረስ ትንሽ ይቆያሉ። ሳሎን እንግዳ፣ መኝታ ቤት እንግዳ። እኔና ሄኒ በየትኛው ጊዜያችን እኔና እሱ ጊዜ እናሳልፍ እንዴ? እኛ ምን እንላለን ብለሽ ነው? እናንተ አሳልፉ። ኦ ማይ ጋድ በጣም ነው የሚደብረው። ይልቅ አንድ ነገር የገረመኝን ነገር ላማክርሽ ሶስና። አንቺ እዚህ ያለሽ እንዴት ዝም ብለው ሲሸውዷችሁ ትመለከቻለሽ? ማለቴ ይሄው ተሰብስቦ እዚህ ቤት ውስጥ እንዲኖሩ ሲፈቅዱላቸው አንቺ እያለሽ እንዴት ዝም ትያለሽ? ዝም ብዬ ሳይሆን አንዳንድ ነገሮች እስኪስተካከሉ እየጠበቅኩ ነው። እንደዛ መሆን አለበት እንጂ ፈጽሞ አንቺ እያለሽ የማንም ዱርዬ መጫወቻ መሆን የለበትም። እንኳንና ዱርዬዎቹ አንተ ራስህ ከወዲሁ መውደቂያ የምታዘጋጅ ነው የሚሻለው። እንዴ ሶስና፣ እኔ እኮ አጎቱ ነኝ። ጉዳይ አይደለም። ስማ እዚህ ቤት ውስጥ መኖር ካለብን እኔና ሄኖክ ብቻ ነን። እሺ እንዴ
እኔም እኮ አንቺ ባልሽው እስማማለሁ። እኔ ትንሽ ጉዳይ ገጥሞኝ እሷን ችግሬን በዚህም በዛም ብዬ ላስተካከል ብዬ እንጂ ኧረ እስማማለሁ ባልሽው። ያው አንዳንድ ነገሮችን ስመለከት ስላልቻልኩ ነው የነገርኩሽ። ምን ተመልክተህ ነው? ምን መሰለሽ እነዚህ ሁለት ልጆች ምናቸውም አላማረኝም። እነማ? ሀናና ሄኖክ ናቸው። ማለት አይ በጣም ሲንከባከባት ሲያዝንላት ሳይ ፍቅረኛው መስላኝ ነበር። ምን እንዴ እኔ ምን ላድርግ? ይኸውልሽ አንቺ ያላየሽው ነገር አለ እንዴ? አቅፎ ወዲህ ወዲያ ይዟት የሚሄደው መታጠቢያ ቤት እኮ ይዟት የሚገባው እሱ ነው። እየቀለድክ ነው አይደለ? ሞች አይደለም እንዴ? እችን ፍም የመሰለች ልጅ መታጠቢያ ቤት ወስዶ ገላዋን አጥቦ አሽቶ በፎጣ አደራርቆ ሁሉን ነገር አድርጎ ሳሎን ቤት ሲወስዳት እንዴ! አንተ አይተሃል? ማለት ሲያወሩ ነው የሰማሁት። ኧረ እንደዛ ነው ሶስና። እንዴ ምንም ቢሆን ወንድ ልጅ የሴት ገላ አይቶ ዝም የሚል አይመስለኝም። ደግሞ እሷም ቢሆን እኮ እንዲህ ሲንከባከባት በሽታዋን በቃ ሁሉ ነገሯን ሲንከባከብ እንዴት ሆና እሷ ራሱ ስታመሰግነው ብታይ። በቃ እንዴ አዎ በቃ እንዴ አንቺም በመሃል ቤት ይረሱሽና ሁለቱ አሸሼ ገዳሜ ይጀምራሉ። አንቺም በመጣሽበት ትመለሻለሽ። እኔ ሱስናን አላወከኝም ማለት ነው። መቼ አንቺ ጉዳይ ሆነና ጊዜ ባገኘው ቁጥር ጉዳዩ ከበደ ይሆናል። ለማንኛውም ስለነገርከኝ በጣም አመሰግናለሁ። እናንተ ወይ ሶሲ ምንድነው አፍላፍ ገጥማችሁ የምትሞዳሞዱት? ማለት ምን ማለትሽ ነው? አረኛ አልተሞዳሞድንም። ምን አይተሽ ነው? አይ እንዲሁም እንደውም ምናችሁም ደስ አይለኝም። ሶሲኛ እኮ ጓደኞችሽ ነን። አንቺን ለመጉዳት ምንም የምናደርገው ነገር የለም። ባይኖር ነው የሚሻላችሁ። ይሄን ግን እውነቱን ነው ማለት የማትያዝ የማትጨበጥ ልጅ ናት ብሎኝ ነበር። አረ የዚህን ያለ ጨዋታም ደርሳችሁልኛል። አይ ሳይሆን ስለ ሶሲ ሳወራው በመሀል የነገረኝ ነው። ሳስባት ግን የምታኖረን አይነት ልጅ አይደለችም። ልክ ብለሻል። ግን ደግሞ ምርጫ ያለን አይመስለኝም። ታዲያ መሽቶ በነጋ ቁጥር ከዚህ ልጅ ጋር እየተጨቃጨቅን እንችላለን? እሱማ በጣም ከባድ ነው። ይልቅ ቁርስ በልተሻል? አዎ ቅድም ከሄኖክ ጋር በላን። ታዲያ እቺ ልጅ ምን ታርግ? ፍርዷ ነው ታዲያ። እንዴ አንቺም እኮ ከሷ ባስሽ። ምን እያልሽ ነው? እኔስ አይብስብኝም፣ እሷን ያብርድልን እንጂ። አሜን አሜን። ያሬድ ጋር ቀጠሮ አለኝ፣ አይደብርሽማ? ውይ ለምን ይደብረኛል? ባይሆን ሁላችሁም ጥላችሁኝ የጠፋችሁ ስለሆነ ብዛት ቆይቶ ሎነ። እሺ አራት አስቢ አልቆይም። ባይሆን ልብስ ቀይሬ ልውጣሽ። ምን አጋጥሞ ነው እንደዚህ ባስቸኳይ ጠራኝ? ምንም አይገጥመኝ ነገር አለ ብለሽ? ቤት እያስተካከልኩ ደጋግመህ ስትደውልልኝ ጊዜ ነው የመጣሁት። ጥሩ አድርገሻል። ናፍቆትሽ ከሚገልኝ ሮማንቲክ አይነት ሰው አይደለም መሰለኝ። እንዴት? ናፍቆት እንዳይገለኝ አይባልም። እና ታዲያ ምድር ይባለው? ናፍቆት በገደለኝ ሁሌ 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 እንድታባብለኝ ያለችውን ገጣሚ አልሰማህም መሰለኝ። አሁን ገባኝ። ምን ገባ? ፍቅር ገባኝ። ያርግልህ። አሜን።
እንዴት ነሽ ፍዴ? ደህና ነኝ። ቆየሁብህ አይደል? አይ ችግር የለውም። አንቺን መጠበቅ ደስ ይላል እንጂ አያስደብርም። ወሬ አለብህ። ደግ አደረኩ። ምን አዲስ አለ? ምንም፣ ላይፍ ይቀጥላል። አንቺ ግን ደህና አትመስኝም። ሄኖክ ጋር ብዙ ልክ ያልሆኑ ነገሮች ተፈጥረዋል። ልክ ያልሆኑ ነገሮች ማለት አለ አይደል? ብቻ በሰላም እየኖርን አይደለም። ለሱ እኮ ተጠያቂዋ ራስሽ ነሽ። አንተ ደግሞ እኔን ከመውቀስ ውጪ ሌላ የምታውቀው ነገር የለም እንዴ? አንቺን ለመውቀስ ፈልጌ አይደለም እኮ። ታዲያ ምንድነው? ያው አለ አይደል የተሻሉ ነገሮችን ማስተካከል የምንችልባቸው እድሎች ነበሩም ብዬ ነው። እስቲ መጀመሪያ ችግሩ ምንድነው ብለህ ጠይቅ። እሺ በቃ ተረጋጊና ንገሪኝ፣ ምንድነው ችግሩ? ሶስና ሶስና ምን? እኛ ጋር መታገባች። ምን? ፍቅር ውሃ በላው ማለቴ ፍቅር ጓደኛችን አትሄድም ብሎኝ ነበር። እሱ ከየት ያቅና ነው ትሄዳለች አትሄድም ብሎ የሚገምተው? እሱን ተይው በቃ። ታዲያ ቆይ የሷ መምጣት ምንድነው ችግሩ? ጥሩ እያገገምሽ ነው ምንም አይደለም። ያስታውቃል። አምሮብሻል አይደል? አይ ሄኖክ፣ ምን ነው? ይገርማል። ይህን ሴት በየተራ እያመጣ ተራምሰዋል። ምን ለማለት እየሞከርክ ነው? አይ እንዲሁ ሳይሽ ገርሞኝ ነው። ምንም የሚገርም ነገር የለም። ምን ማለት ነው? አንድ ሰው ብዙ እየወሰደ ነው የኛን ድርሻ ማናገኘው። አንተ ሰውዬ ጤና የለህም እንዴ? ምን አጠፋሁ? እኔ ለጨዋታው እኮ ብዬ ነው። ለጨዋታስ ቢሆን ለጨዋታም እኮ የሚባልና የማይባል ነገር አለ። በዚህ እድሜ ወሬ ለመምረጥ መቻል በጣም ያሳፍራል። ኧረ በጣም ይቅርታ። እኔ እኮ አንድ ነገር የሆነ ታዝቤ እኮ ነው። በቁም ነገር የምትወስጂው መስሎኝ አይደለም። ሙችልሻለሁ። ኧረ እዛው ራስህ። ምን ነው እየሰደብሽ ነው? እየሰደብኩ አይደለም ሰውዬ፣ ተከበር። ጭራሽ የቲም ቤት እንደ መሽገር ተጣብቃችሁ መመዝበራችሁ ሳያንስ ጭራሽ እንዴ በርካታ ሰው የሚያከብረኝን አንቱ የሚለኝን ሰውዬ አንተ ብለሽ ታቃልኛለሽ? እንደዛ ከሆነ ቤታችንን ለቃችሁ ልቅ ነው። ጭራሽ አንድ ሁለት ትመልሽልኛለሽ? እንደፈለግከው መረዳት ትችላለህ። ቤቱ ከሆነ ችግርህ እንሂድላለን። እሺ አቅፈው ትተኛለህ። አዎ ሻንጣችሁን ላዘጋጅላችሁ። ለነገሩ ምን እቃላችሁ? ባዶ እጃችሁን አይደል የገባችሁት? ሰማው እኮ ሰውዬ፣ ችግር የለውም እንለቅልሃለን አልኩህ። ጥሩ እንዲህ ሆነን የምንቀጥል መስሎሽ ከሆነ ተሳስተሻል። እሺ ለነገሩ ምን ታደርጉ? ሄኖክ ነው እንደዚህ የሚጫወትብን። ምን ነው? ኧረ አይ ምንም ማለት ነው። እሺ እየተሻለሽ ነው አሁን? አዎ ደህና ነኝ። እሺ ለምንድን ነው የጠራኸኝ? እኔ አንቺን እንደ ጓደኛ ማግኘት አልችልም እንዴ? ጓደኛ? የትኛው ጓደኛ? ጓደኛ ያው ጓደኛ ነው አለ አይደል? ጓደኛ ታፍራለህ እንዴ? አረ በጭራሽ። እንደው ቀጥተኛ ሰው ነኝ። በጣም ታስታውቃለህ። አዎ ግን ሄኖክ ደህና ነው? ሄደ ለምን ቤት ሰላም አትለው? አይ እሱን እንኳን ላገኘው አልፈልግም። ለነገሩ እንኳን አንተ እኔም ላገኘው አልፈልግም ነበር። ምን ነው ሰላም አይደላችሁም እንዴ? አይደለንም፣ ግን ይሁን አንዳንድ ነገሮች እስኪመቻቹ ድረስ እችላለሁ። ታዲያ
እኔ ማግዝሽ ነገር አለ እንዴ? ወረኛ በየትኛው አቅም ነው የምታግዘኝ? ግድግዳ ላይ ለጥፎ ሲያናዝዘኝ የነበረውን ረስተኸው ነው? ያኔም ቢሆን ፈርቻ አልነበረም ዝም ያልኩት። አንቺን አክብሬ ነው አይደል? እንጂ ምን? እንጂማ ማንኛውም ወንድ ሊያደርገው የሚችለውን ማረጋግጦኝ አይደለም ነው ብለህ ነው? አዎ። ታዲያ እኔ ለእሷ ነሽ መስሎሽ ነው እንዴ? እሱም ወንድ እኔም ወንድ ምንም ያመጣ መስሎሽ ነው? ምን ሆነሻል? እኔ እኮ በሰፈሬ ስንትና ስንት ጀብድ የሰራው ሰው ነኝ። ይሁንልህ። ፍቅርም በፍቅር ካልሆነ በጸብ አትችሉትም ተብሎ ሰፈር ውስጥ የተደመደመልኝ ከባድ ጉልቤ ነኝሽ። አሁንም ቢሆን ጉልበተኛ መሆን በጣም ቀላል ነገር ነው። ታዲያ ምንድነው ከባዱ? እንዳንቺ የፍቅር ሰው መሆን ነው። የኔ ጌታ ወይ ሱሲ፣ በጣም እኮ የምታሳዝነኝ። የምር እኔም እኮ በጣም ነው የምታምሪ። እውነት? የእውነት? እናማ ምን እንዳሰበች አላውቅም። በጣም ነገር እየፈለገች እንደሆነ ይሰማኛል። በዛ ላይ ደግሞ አጎትየው እያስቸገረ ነው። እና ታዲያ ምን ይሻላል? አላውቅም፣ ግን በጣም ደብሮኛል። እሺ ታዲያ ለምን እኔ ጋር አትመጡ? እንደምታውቂው ቤቴ በጣም ሰፊ ነው፣ ለሁላችንም ይበቃል። አይ አንተ ጋር እንኳን አንመጣም። ለምን? በብዙ ምክንያት። ይቅርታ አላደረግሽልኝ ማለት ነው? አንተ ደግሞ ያለፈ ነገር ላይ መልስ አትገኝ። በጣም ግራ እያጋባሽ ነው። ታዲያ ለምንድን ነው እኔ ጋር የማትፈልጊው? ሀና፣ እኔ አንተ አንድ ቤት እንድንኖር አልፈልግም። በጣም ብታብራሪው ምን አይነት ትርጉም ነው የሚሰጠን? መጽሐፉ ፍቅር አይቀናም ቢልም አንቺ መጽሐፉን በብዙ መንገድ ልትከታይ ትችላለሽ። ቅናት ላይ ያለሽ አቋም ግን ሌላ ደረጃ ላይ ደርሷል። ዝም በል እባክህ። እውነቴን ነው። ድጋሚ በተለመዱ ምክንያቶች እንዳንጣላ እፈራለሁ። መልሰን ችግር ውስጥ ብንወድቅ ሌላ ጣጣ ውስጥ እንዳልገባ ራሴን ማሸሽ እፈልጋለሁ። እሺ ቤት እንከራይና ሁለታችሁ አንድ ላይ ሆኑ። ሲሻላት ግን ተመልሰሽ እናና ቤት እንዳትሄጂ። እና እኔ ጋር ነው መምጣት ያለብሽ። ተከርቸም መሆኑ ነው? ምንድነው ደግሞ ተከርቸም? ቤተሰብ ሳታስፈቅድ ሰርግ ሳትደግስ ሚስት ይዘህ ስትኖር ተከርቸም ይባላል። ለሱ ሀሳብ እንዳይገባሽ ግን አላማ አለኝ ምናምን እንዳትይ። ኧረ እባክህ አልቀረብህም። አንቺ በዚህ ሀሳብ ተስማሚና እኔ ያንን ማድረግ ሲያቅተኝ እናያለን። ምንም ቢላችሁ እንዳይከፋችሁ። እሺ ትንሽ አስቸጋሪ ቢጤ ነው። እሺ አይከፋንም። ግን ምን እዚህ ቤት ውስጥ ችግር እየፈጠርን ነው መሰለኝ። አረ ምንም የሚፈጠር ነገር የለም። ያ አጎቴ ለፍላፊ ስለሆነ ነው እንጂ ያን ያህል እኮ አስቸጋሪ አይደለም። ይገባኛል እኮ ግን የእናንተንም ህይወት ጨምረን እንዳናበላሽ ፈራሁኝ። እኛ በቃ አንዳንድ ነገሮችን አስተካክለን ከዚህ ቤት መውጣት ይኖርብናል። ይሄ ደግሞ ምን ማለት ነው? እስከሚሻልሽ እዚህን ትቆያለሽ ተባብለናል አይደል? እሱማ ልክ ብለሃል እኮ። ታዲያ አሁን ምን የተለየ ነገር ተፈጥሮ ነው ስለመሄድ የምታወሪ? ምን መሰለህ፣ አንዳንድ አስቸጋሪ ነገሮች ሲፈጠሩ በእኔ ምክንያት እንዳይሆን ብዬ ስለምፈራ ነው። በህይወቴ በጣም ብዙ ጥፋቶችን አጥፍቻለሁ። አሁንም ድጋሚ ሌላ ስህተት እንዳልሳሳት ስለምፈራ ነው። ታዩ ለዚህ አትጨነቂ እሺ። ይልቅ ቅያሪ ልብስ የሚሆን ገዝቼልሽ መጥቻለሁ። ሞክሩ፣ በጣም ተወጇለሽ። እሺ በጣም አመሰግናለሁ። ያንተ አይነት ሰው በዚህ ዘመን ማግኘት በጣም ከባድ ነው። ይሄ ሙገሳ አልበዛ? እንደውም የሚያንስ ነው የሚመስለኝ። እሺ ይሆንልሽ። እና ምን? ሄኖክ። አቤት። ቆይ አንተ እዚህ ሆነ ነው እንዴ ልብስ ቀይረው? እንደዛ ነው እንዴ?
ወይ እኔ እኮ ላይ ወጥተሽ ትቀይራለሽ ብዬ እኮ። አይ ወደ ላይ እንኳን ደረጃውን መውጣትና መውረድ ስለሚከብደኝ ይቅርብኝ። እሺ አሁንማ ገባኝ እኮ። በይ በቃ ቀይሪ። ፍቅር ወይ ሶሲ በጣም ከቀልብ ሁን እንጂ ምን መሰለሽ ያው ታውቂል ምንድን ነው እንደዚህ የሚያደነባበረ ተደነባበርኩ እንዴ ለዛውም ሄኖክ ያንጠለጠለ ቀን የነበረው መደነባበር አይነት ነው እሱን እርሹ በቃ እኔማ ረስቼዋለሁ ዋናው ነገር አንተ ረስተኸዋል ወይ የሚለው ነው አረሳሁት አሁን ስለሱ ምንም አይነት ነገር ማሰብ አልፈልግም ባይሆን ስላንቺ ማሰብ ፈልጋለሁ ጊዜ መስጠት እንፈልገው ላንቺ አምናለሁ ከሄኖክ ጋር ግን ምን ላይ ናችሁ ማለት ማለቴ በፍቅር አንድ ላይ ናችሁ ወይስ አሁንማ ከነዜማ ጋር አንድ ላይ እንኖር ሄኖክ ቤት ገባ ምን እንዴት እንደዚህ ታረጋለሽ ምን ችግር አለ ለኔ ደግሞ በጣም ብዙ ጥቅም ነው ያለው ምን አይነት ጥቅም አለው ደግሞ አንዳንዱን ነገር ባስረዳም አይጠቅምም ፍቅር ቢሆንም ግን ጓዝሽን ጠቅለሽ ሄኖክ ጋር መሄድሽ ልክ አልነበረ እሱን አንተ ሰጥተው እኔ ነኝ የምወስነው እሺ አውቃለሁ አንድ ቤት ስትሆኑ በትንሽ በትልቁ ግጭት አይጠፋውም ብዬ ነው እንጂ ሌላ ነገር አስቤ አይደለም እሱስ ልክ ብለሃል አሁን ምን ያህል እያደረቀኝ እንደሆነ ማውቃት ይችላል እኔም እሱን ነው ያልኩሽ ግን በጣም እድለኛ ነው ምን ይገርማል ማለቴ አንቺን የመሰለች ልጅ አፈሰ ታዲያ አንተም ማፈስ ነው ተገኝቶ ነው መገኘቱንስ ተገኝቷል ዋናው ነገር እድሉን ምን ያህሎቹ ናቸው የሚጠቀሙበት የሚለው ነው አዎ እሱስ ልክ ብለሻል ታዲያ እኔ እኮ እድሉን መጠቀም እችላለሁ እስኪ እናያለን ሶሲ አቤት አንድ ነገር እንድታቂ እፈልጋለሁ ምንድነው አሁን ከሆነ በጣም እያሳሳሽኝ ነው ገባኝ አልገባሽም ገብቶኛል ካልኩ በቃ ገብቶኛል ማለት ነው አሁን ወደ ቤት መሄድ አለብኝ ነገ እንገናኛለን ታዲያ ልሸኝሽ አንተ ሰውዬ መሞት አምሯል መሰለኝ እዚህ ሰፈር አንድ ላይ እንኳን ከተገኘን አለቀልህ ማለት ነው በቃ እሱን እርሹ አልኩሽ አንዴ ዛሬ ግን ወንድ እየሸተትክ ነው ቆፍጠን ብለሃልሳ ነግሬሽ ነበርኩ ሁሉንም ንቀንትታ ነው እንጂ አልፈነበታል ብዬሽ ነበር ያርክልህ በልቻ በይ በቃ ቻው ቻው ባካውን አትቀባጥር እኔ ለራሴ ኑሮ ሀሳብ ሆኖብኛል እሺ ቆይ አጎት ተብዮ ደግሞ ምን እያለ ነው እሱም የቀወጠው ነው
ቆይ ግን ምን ይሁን ነው የሚለው? አንድም ሰው እዚህ ቤት እንዳላይ ጥርግርግ ብላችሁ ጡልኝ ነው አለው። ለነገሩ አይፈረድበትም። እንዴት? ያው ትልቅ ሶስተኛ አንዳንድ ነገሮች በጣም ተካብደውና ገዝፈው ነው የሚታዩሽ። አላውቅም ግን ምን እንደማደርግ እኔ እንጃ። ሲጨንቀኝ አንተ ጋር የመጣሁት ጭንቀቴን ለመርሳት ነው። አይዞሽ በሁሉም ነገር ነው ያለሁት። እሺ ሀና ወይ ይሄኔ አልጨረሽም? ግባ ጨርሻለሁ። ዋው በጣም ነው ያማረብሽ። በጣም አመሰግናለሁ። ከልብሱን ከመስቀያው አልገባም አለኝ እንጂ በጣም አንደኛ ነው። መስቀያውንም ማድነቅ እንዳትረሳ። ራስን ማሞገስ ተጀመረ እንዴ? ታዲያ ራሳችንን በራሳችን ካላደነቅን ማን ያደንቅልናል? እሱማ ልክ ነሽ። እስኪ አያምርም እንዴ? ምን ሆንሽ? እግሬን በጣም አመመኝ። አንቺም ቀስ ማለት ነበረብሽ። አበዛሽው እኮ። አዎ እሱስ ልክ ነህ። ትንሽ ቀበጥኩበት መሰለኝ። ቀበጥኩበት ብቻ ነሽ። ቀስ በይሽ። እሺ ቀስ። አዴ አንቺ ስፈልግሽ። እኔ እናንተን የሚያገናኘን ምን ጉዳይ አለ? ምንም የማያገናኘን ጉዳይ አለ ብለህ ነው? ቆይ ግን እንዴት አገኘኝ እንዴ? ከተማው እኮ በእጄ መዳፍ ውስጥ ነች። ያርግል ለፍታል። የትም ብትገባ የምትደበቅ እንዳይመስል። አረ እንደዛ ነው? አዎ ጎረምሳው። እንዴ ተረጋጋ እንጂ። ቆይ ግን ለምንድን ነው የማትፋታኝ? እንዴ እንድፋታማ አንዳንድ ማሳሰቢያዎችን መስማት አለብህ። ምንድን ነው ማሳሰቢያ? ጎበዝ ልጅ፣ አሁን ወደ ዋናው ቁም ነገር መጣ። እሺ አሁን ቶሎ ንገረኝ። ካንተ ጋር የምጨቃጨቅበት ምንም ጊዜ የለኝም። ታዲያ እኔስ ጊዜ ተርፎኝ መሰለህ? ሰውዬ እሱን አንተ ነው የምታውቀው። እኔ ማናጀር አይደለው ነገር። ለማንኛውም ለሄኖክ ልትነግረው የነበረውን ነገር ነገርከው ማለት አለቀል ማለት ነው። ይህንን ልነግርህ ነው የመጣሁት። እያስፈራራህ ነው እንዴ? ታዲያ እያባበልኩ ነው የሚመስለው? ብነግረውስ ምን ታመጣለህ? ስማ፣ ስለ አንተ የማውቃቸው ብዙ ነገሮች አሉ እና እሱን ሚስጥር እንድጠብቅልህ አንተም የኔን ሚስጥር መጠበቅ አለብህ ማለት ነው። ይኸውልህ ስለ እኔ የምታውቀው አንድም ነገር የለም። እሺ እንዳይመስልህ። ስለ ሶሲና ስለ እኔ አይደለማ። እሱንም ልነግረው ይችላል። እንዲያማል እንዳንተ ሰውዬ ሲጀመር እንዴት አወቅ? አሁን ስታወራ የሆነ ነገር እንዳለ ገባኝ። ሲመስለኝ ጥሩ መረጃ የሰጠኝ ይመስለኛል። ተባረክ። ይኸውልህ ሌላውን እኔ ራሴ እደርስበታለሁ። እባክህ ምንም ነገር የለም። የፈለግከው ነገር ማምጣት ትችላለህ። እርግጠኛ ከሆንክ ምንም ችግር የለው። ደህና ሁን። እንዴ ተረጋጋ እንጂ አንዴ እናውራ። እሺ ትንሽ ለፍታታለሽ እንዴ? አይ ይቅርብኝ። እኔ ቀስ እያረኩኝ አሸዋለሁ። አንተ ታሳመመኛለህ። ቀስ እያልኩ ነው ማሽ። አላሳመምሽ? አላመንሽኝም እንዴ? እንደሱ ሳይሆን ነይ ችግር የለውም አምጪው። እዚህ ጋር